መጥቷል። ለምንድን ነው የኔ ነገር ግን የሚያናድድ የሚሰረስር? እኔ እኮ አልተናደድኩም። አይኔ ይቀላል ምናምን ስታይ ምን ሆነ ነው? እስካሁን ለሀይሚ ያደረክላት ነገር ከጎኗ ነበርክ፣ ለሁሉም ነገር ነበር። አመሰግናለሁ። ከዚህ በኋላ እንድትነካትም አጠገቧም እንድትደርስ አልፈልግም። ምንድን ነው ለምን ከሱ አስማ ከህይወቴ ውጣ ለማለት ነው? ከህይወታችን ውጣ። ከአንተም ላይ ከሀይሚም ህይወት ልውጣ ውጣ። እኔ መንገደኛ መሰልኩ እንዴ? እንዴት ነው እንደዚህ የምትለኝ? መች ገብቼ ነው ነው አንዴ ላውራሽ። ቆይ ማለት ድጋሚ አንተና ሀይሚ ተጋብታችሁ ከተኛችሁ አልጋ ላይ እኔ መጥቼ አልተኛ ከእናንተ ጋር። እኔ ከህይወት እንደወጣ ትፈልጋለሁ? እንዴ ሽማግሌ ላክና ያወጣልሃለሁ ከህይወት። ምን አገባህና ነው አንተ ሽማግሌ ይልቅ? ይሄ ነው ጓደኛዬ ነች። ለምንድን ነው ተነጣጥዬ የምወጣው? እኔ አልፈልግም። ቅናት ነው። ለምንድን ነው መቃነው? እኔ ለሱ በቀጥታ እነግረዋለሁ፣ ችግር የለውም። ግን ከዛ በፊት እንድታውቅ የምፈልገው ነገር እዚህ ህይወት ላይ ሀሰን ብቻ አልነበረም ሲበጠብጥ የነበረው። እኔና እንጂ አንድ እንድንሆን እየፈለጉ ሰዎች አይደሉም። ስህተት እየሰራሽ ነው እየሰራ ነው እያሉ ነው። ሊሆን ይችላል ሊሆን ይችላል። የትኛውም ሰው ከኔ ጎን ሲሆን ክፉ ነው ማለት ነው አይደለም? ማንም ሰው ከኔ ጎን ሲሆን ክፉ ነው ላንተ አይደለ? ችግር የለውም። እሺ እንደዛ የሚያስደስት ከሆነ ከኔ ጎን የሆኑ ሰዎች ክፉ ከሆኑ ሀሰን ከዚህ በኋላ በቃ አትማሪም እንዴ? አሁን ዛሬም አትሻሻይም? ሰላም ስላትም አይደለም። ለምን እናደዳለሁ? ቀጥል። እኔ ምን አይመለከተኝም እኮ። አሁን ሰላም አልካት አላልካት አይደለም። እኔና የሚን የሚያጣላ ነገር ከሆነ እና ታዲያ